አንቺ ከባድ ብሮ አስጠላሃል። አረላሽ አረ ሌላ ሰው ትላለህ እንዴ? ሁለታችንም ጺም አብቅለን እንዴ በመላጣው የምንተዋወቅ ልጆች ደህና እንዴት ነህ? ዋላ አረ ወረት ጓደኛዬ ያጎቴ ልጅ ብራዘር ማለት እንችላለን። እኔና ምንድነው በጣም አድጋል፣ ሰውነት ገዝፏል። እሺ ብቻ ብዙ ለውጥ አለብሽ። ማርያምን አብሽ አረላ ያጎቴ ልጅ ቴንኪው፣ ክበርልኝ። ልጅህን የሚያሳድግልህ አሜን አሜን። አልጠየቀኝ በላይ ስለልጅ ያላወራኝ እና ስለቀደምኩ ነበረ ያሳድግልህ። አይ ምን መሰለህ ልጅ በልጅነት ነው አንቺ ያየሽው። ልጅ በልጅነት ስላየ ያሳድግልህ ነው ልልህ የምችለው። ትልቅ ሰው ብትሆን ያው የተለያየ ነገር ላደርግልህ ይችል ነበር፣ ያው እንደ አባቶቻችን ማለት ነው። ግን ያው እንደ ወጣት ነን። እግዚአብሔር ልጁን ያሳድግለት፣ ከፍ ያድርግለት። አሜን። ከዚህ በላይ እመኝልሻለሁ ወንድሜ። ሰላም የተከበራችሁ ውድና የተከበራችሁ ሞዳችሁ ማዳም ቅመሞች ከሀገር ውስጥም ከሀገር ውጭም ያላችሁ በጣም ሞዳችሁ ማከብራችሁ ቤተሰቦች ዛሬ የሚገርም ሰው ነው ይዤላችሁ የምመጣው። በቃ በጣም የምወደው ሰው ነው፣ እሱም የሚወደኝ ነው። ያጎቴ ልጅ ነው። በአጠቃላይ ለምን አነግራችሁም ያጎቴ ልጅ ነው። አብርሃምን ዛሬ ላገኘው ነው። ቢያንስ ኦልሞስት ከተገናኘን ቢያንስ 1-3-4 አመት ይሆነናል በትንሹ ማለት ነው። ከዛ በፊት ብዙ ነገር አሳልፈን ነበር እኔና እሱና ላገኘው እፈልግ ነበር። እሱም ሳይመቻችለት ሲቀር እኔም ሳይመቻችልኝ ሲቀር ሳንገናኝ ብዙ ጊዜያችን አልፎን ነበረ። ዛሬ ጊዜ ሆኖት እሱም ወደ ትውልድ መንደሩ መጥቶ ነበረ። በዚህ አጋጣሚ እንግዲህ ደውዬለት እንገናኝ ምናምን ብየዋለሁ። እስቲ አብሪሽ ናት ዘግሬስ እንግዲህ ይመጣል፣ አብረን የምናየውናል። ትንሽ እንጫወታለን ብያለሁ ከሱ ጋር። ምክንያቱም ከዛ በፊት ብዙ ነገር አሳልፈናል እኔና እሱ። ችግሩንም አይተናል፣ ስቃዩንም አይተናል። ግን ያንን አልፎ ሁለታችንም ያው በስራ ምክንያት ተለያይተን ነበረ። ዛሬ ግን ተገናኝተናል እኔና እሱ። እንግዲህ ላገኘው ነው ዛሬ እና ደውዬለታለሁ፣ እየመጣው ነው ብሎኛል። ስለምን እንደማወራው ራሱ አላውቅም። ግን ያው ወሬ አይጠፋም መቼም፣ ቤተሰብ ነን። አንዳንድ ጨዋታዎች እናወራለን ብያለሁ። እስቲ እጠብቀዋለሁ። በዚህ በኩል እንደሚመጣ ተስፋ አደርጋለሁ። እንግዲህ አብሪሻው እንደምታውቁት ፈታ ያለ ሰው ነው፣ የሚገርም ሰው ነው። በሰዓቱ ብዙ ነገር አሳልፈናል እኔና እሱ። ከድብድብ አልፎ እስከ ብዙ ነገር በቃ አላ የሚገራርሙ ላይፎችን አሳልፈናል። እንግዲህ ዛሬ እስቲ አሁን መንገድ ላይ ነኝ ብሎኛል፣ እየመጣ ነው ዛሬ አብሪሽ። እንግዲህ በዚህ ብቻ እየመጣ ነው። አላወኩኝም። 2 ደቂቃ ልጠብቀው እስቲ። ከች ብሏል። ይኸው አሳያቸው። አንቺ ከባድ ብሮ አስጠላሃል። አረላሽ አብሪሻ አረ ሌላ ሰው ትላለህ እንዴ? ሁለታችንም ጺም አብቅለን እንዴ በመላጣው የምንተዋወቅ ልጆች። ደህና ነህ? እንዴት ነህ? ዋላ አረ ወረት ጓደኛዬ ያጎቴ ልጅ ብራዘር ማለት እንችላለን። እኔና ምንድነው በጣም አድጋል፣ ሰውነት ገዝፏል። እሺ ብቻ ብዙ ለውጥ አለብሽ። ማርያምን አብሽ አረላሽ ምን ተገኝቶ እንደዚህ ያው ወደ ትዳር ገባል፣ ልጅ ወለድን። ከዛ በኋላ ምን ትጠብቃለህ? እኔ ምንም አልጠብቅም። እኔን ቀደምከኝ እኮ እኔ ታላቅ ቀደምከኝ። ደስ ብሎኛል አብሽ። ቢያንስ እንደ አመታችን 3-4 3 አረ 3 ምናምን ከዛ ይበልጥም ትላለህ? የምር ነው እናቴ ተሞት ደግሞ ማለት ነው ወይ አንገጣጠምም። ለነጥ ሰርግ ራሱ ማለት ነው የመጣው ጊዜ እንዴት እንትን አላልንም፣ በስነ ስርዓት አልተገናኘንም። ብቻ እኔም ስራ ላይ ምናምን ስለነበርኩኝ ታውቃለህ፣ በቃ ትኩረቴ ስራ ላይ ነው። የሆኑ እቃዎችን እንትን ለማለት ብቻ ስላገኘው ደስ ብሎኛል ወንድሜ። ከ3 አመት በኋላ ዋው አብሪሽ ዌልካም። እንግዲህ እኔም ደስ ብሎኛል የምር። ዩቲዩብ ላይ ሳይክ ምናምን ቪዲዮዎችን ሳይ ምናምን ወር በጣም ደስ ይለኛል። ዩቲዩብ በቅርቡ ነው የከፈትኩት አብሪሽ እና ያው ብቻ ቤተሰቦች አሉኝ።
ምርጥ ሞዳቸው የማዳም ቅመሞች አሉ እና አንቺንም ይወዱሻል። አንቺ ቤተሰቦች ናቸው ያው ዞሮ እኛ የሚመለከቱን የተለያዩ ቤተሰቦች እና አብርሽ እስቲ አንዳንድ ነገር በላቸው ለቤተሰቦች ቢያንስ ከተገናኘን ቆይተናል። እስቲ ለኔ አሁን እስቲ ምን እንዲያስቡ ታስባል? እስቲ የማዳም ቅመሞች እስቲ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ በብሩክ ቤት ከች ብለንላችኋል። እንኳን ደህና መጣህ አላልከኝም ግን ወደ ቻናል የምር እንኳን ደህና መጣህ። ይኸው ከዚህ በላይ ያለ ቤተሰቦች እንኳን ደህና መጣህልኝ አብርሽዬ። ምን መሰለህ ቤተሰቦች አሁን ትንሽ ሰብስክራይብ እያደረጉኝ አይደለም እና ኧረ ምን ችግር አለ ሰብስክራይብ እንዲያደርጉኝ በደንብ ነው ሰብስክራይብ ቪዲዮዬን እንዲመለከቱ በቃ ቢያንስ በአንተ ቤትም ያሉ ወዳጆች የማዳም ቅመሞች ብዙዎች አሉ አንተን የሚወዱ የሚያከብሩ የሚመለከቱ ፋሚሊዎች አሉና እነዛ ፋሚሊዎች ቢያንስ ግን ደግሞ ማለት ነው አሁን የበፊት ቀልዶችህና ማለት ነው የበፊት ሙዚቃዎችን አፍቀውኛል። ከዛ በፊት ማለት ነው እኔ ምንም ነገር ከማድረጋቸው በፊት ካንተ ወይ የሆነ ሙዚቃ ወይ የሆነ ነገር ምናምን ያስፈልጋል። ባይዘውኛ ልጅ እያለን ያኔም አጎቴ ቤት እንዴት ምናምን ያው እሱኛ የሶስት 4 አመት ታላቃችን ነው ብሩክ ማለት እና በቃ እሱ ካለ ፈታ እሱ ካለ በቃ መሳቅ መጫወት ነበርና እነዛ ነገሮች ናቸው ብሩክን ሳስብ የሚመጡብኝ ማለት ነው። አርባ ምንጭ የሚገርም ቆይታ አሳልፈናል አብረን። የሚገርም ላይፍ ነው ያሳለፍነው። የሚገርም ማይረሳ ይሄ ብቻ ደግሞ ያስፈራራኝ ነበር ፋሚሊዎች አርባ ምንጭ ላይ ማለት ነው እና በቃ በጣም ሃርደኛ ነበር ምናምን ነገር ያኔ እኛ ልጆች ነበር እና ያህል በደም እንትን አላለም። ግን ደግሞ በቃ ያላለኝ ነገር የለም እዛ ያላልኩ ነገር የለም። እንኳን አስታወስከኝ ከዛን ያበደርኩን 3000 ብር ነው ከች ታደርግልኛለህ የፈጠነ ማለት ነው እምቢ ካለ ማለት ነው በቃ ከማጫወት ያቺ 3000 ብር እኮ በጊዜው ትልቅ ብር ነች። ስንት 40 ምንጭ ሄደን ተዝናንተንባታል ምን ብለናል። በጣም ዛሬ ላይ 3000 ብር ማለት 30000 ብር ነው 30000 ብር ነው። ግን በሰዓቱ ያቺ 3000 ብር ትልቅ ታሪክ ሰርታለች ለአብሪሽና ለኔ ለሌሎችም ማለት ነው። ስለዚህ ማለት ነው 30000 ብር አድርገህ ትመልስልኛለህ። አልመልስም ካልከኝ ማለት ነው ወዳጆቼ ይኸው በቃ እሺ ችግር የለውም እሱን እመልስልሃለሁ 30 ማድረግ ይመልስልሃል። በቃ እንድመልስልኝ እፈልጋለሁ። እና ደግሞ ጓደኛዬ የምር በጣም ናፍቀሽኛል። የምር አብርሽ ከ3 አመት በኋላ የተገናኘ ነው እመቤቴን ነው እና በጣም ናፍቀኛል ያጎቴ ልጅ እና ናፍቆቴን ደግሞ በዚህ ነው መወጣው ሌላ በመምታት እንዳይሆን በሰላም ታውጫ በፊት የመጣ ይበቃም። እግዚአብሔር ባይዘው ማለት ነው እኔ ኤፍሬምን ማርቆስን ብሩክ አሰቃይቶናል በጣም ማለት ነው። ማሰቃየት የሚባል ደረጃ ነው የሚመስላችሁ። አረስ በዛ በደንብ ነው ያሰቃዩዋችሁ። ግን ትምህርታዊ ነው ያሰቃይ ትምህርታዊ ነው። እሱማ ያው ስናጠፋ ምናምን ነገር ነው እኛን እንትን እያልከኝ ነበረው እንጂ በመጥፎ ነገር አልነበረም። እና እንግዲህ ስለዚህ አሁን ሙዚቃውን እንትን በለልን የነዛ ሙዚቃዎች እስኪ አስታውስ። አረ አብሽ ኖርማል ነው እንዴ የምር ሳይጠፋብኝ አይቀርም ብቻ እኔ እንጃ ይሁን ነገር አንጎራጉር ምን ላንጎራጉር ያኔ ምን አይነት ሙዚቃ መሰላችሁ? ያው ፍቅር ምናምን ነገር ይዞት ነበር መሰለኝ ብሩክ ያኔ እና ብቻውን ሆኖ የሚያዳምጣቸው ሙዚቃዎች በቃ ለኛ የሚልልን ነበርና እስኪ አንድ ሙዚቃ ለቀቅብና ምን መሰለ አሁን ላይ ይሄን ዘፈን መስፈን አልፈልግም ድጋሚ መጎዳቴ ነው ገብቷል አብሽ የምር አረ ጎዳባል በእውነት ዘፈኑን እንኳን አብርሽ ቢቆየኝ ደስ ይለኛል። ለምን መሰለ በፊት የነበረችው ጓደኛዬ በጣም ስለምትታወሰኝ ስለማስታውሳት በዛ ዘፈን በቃ የፍቅር ዘፈን ባልዘፈን ምናምን ደስ ይለኛል ብቻ ማለት ነው። ሆነ ቀረ ብሬን ትመልሳለህ አመልስም አሁን ትመልሳለህ አመልስም ስለብር እኮ አይደለም እያወራን ያለነው ስለብር አይደለም ኤርትራ ቡራ የምር አብርሽ ይለፈ ምን መሰላችሁ በጣም ትውስታ ስላለብኝ ይለፈኝ ዘፈኑ አብርሽ የምር ምክንያቱም ዘፈኑ በዛ ላይ ጠፍቶኛል። አይከጠፋ በቃ እንኳን ስለጠፋኝ ይለፈኝ እና አንዳንድ ነገር በላቸው እስቲ ለኔ ቤተሰቦች እንግዲህ ፋሚሊዎቼ ብሩክ ያው ትውስታዬን ይቀሰቅስብኛል ይሄንን ሙዚቃ አለልም ብሏል። ከዛ በፊት እኛ በቃ እየሰማነው ቁጭ ብለን የሆነ ቦታ ያንቺን ሙዚቃ ወይ ከፍታታል ወይንም ደግሞ ራሱ ይለው ነበርና ለዛ ነው ትውስታውን ለመመለስ ፈልጌ አይደለም። እንግዲህ ፋሚሊዎቼ ዛሬ ብሩክ ቤት ተገኝቻለሁኝ። የኔ ውድ ፋሚሊዎች ይሄንን ቪዲዮ የምትከታተሉ ኢትዮጵያ ውስጥ ያላችሁ ከኢትዮጵያ ውጪ እንዲሁም የተለያየ ዓለም ሀገራት ላይ የምትኖሩ የኔ ውድ ፋሚሊዎች የኔ እንቆች
ዛሬ እንግዲህ በቡራ ቤት ተገኝቻለሁ። ብሩክ እንግዲህ ዩቲዩብ ከጀመረ ትንሽ ቆየ። እስከ ዛሬ ድረስ እሱ ቻናል ላይ ገብቼ አላውቅም። እኔ ቻናል ላይ ግን የድሮ ቪዲዮዎች ላይ ታዩታላችሁ፣ ይኖራል ብዙ ቪዲዮዎች ላይ ማለት ነውና ለሱ ግን ምንም ያደረኩለት ነገር የለምና ዛሬ በመጣሁበት አጋጣሚ በብሩክ ቤት ተገኝቻለሁ። ሁላችሁም ይሄንን ቪዲዮ የምታዩት የብሩክ ፋሚሊዎች የኔም ፋሚሊዎችም ሰብስክራይብ ያላረጋችሁ ሰዎች ካላችሁ አንድ ጊዜ ቶሎ በሉ፣ እንጠብቃችሁ። ላይክ መጀመሪያ አድርጉ፣ ከዛ ሰብስክራይብ ምልክቷን ነኳት፣ ከዛ ኦል የሚል ይመጣላችኋል። ኦል የሚለውን ተጫኑ። ከዚህ በኋላ የሚመጣለት ቪዲዮ በሙሉ ይደርሳቸዋል ማለት ነው። ያላረገ የለም። ይሄንን ቪዲዮ እያየ ያለ ሰው ያደርጋሉ አድርጉ። ሰብስክራይብ ነው። ኦልሞስት ወደ 35000 አሁን ገብቻለሁ ማለት ይችላል። 35000 ገብቻለሁ። ስለዚህ 35000 ሙሉ ቁጥር አይደለችምና 40-50 መግባት አለበት ብሩክ። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ተቀላቀሉት፣ አበረታቱት። መጥፎ ስራ ወደ እናንተ ይዞ አይመጣም። የተለያዩ እንዳያችሁት ነው አብዛኛው ቪዲዮዎቹ የብሩክ የሚያዝናኑ ኢንጆይ የሚያስደርጉ ከነ አጎቴ ጋር ነው የሚሰራው። እንዲሁም ከተለያየ ሰው ከነ ለምለም ከነ ነፂ የፕራንክ ቪዲዮዎችን ነው እየሰራ ያለውና አበረታቱ። ሰብስክራይብ በነገራችን ላይ ስላልተሳካልኝ ነው አብሪሽን ፕራንክ ያላረኩት። የምሬን ነው የምላችሁ። ያበደ ፕራንክ አቅጄል ነበር፣ አልተሳካልኝም። አልፏል፣ ፕራንኩን አልፏል። በቀጣይ ግን ሳገኘው ማለት ነው የሚገርም ፕራንክ ነው የምሰራላችሁ። ቤተሰቦቼ ይሄንን ቪዲዮ የምትከታተሉ የማዳም ቅመሞች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ቤተሰቦቼ በጣም ነው የምወዳችሁ። አብሪሽዬ ስለተገናኘን በጣም ደስ ብሎኛል እና በቀጣይ እንደምንገናኝ ተስፋ አደርጋለሁ። በቀጣይ ግን ነገርከኝ እኮ አሁን እኔ ፕራንክ አልሆነልህም የፈለገ ነገር ቢሆን ማለት ነው። አይ ስለነገርኩ ችግር የለውም። እኔ አቀጀላለሁ፣ ያቀድኩልን ደግሞ እኔ ቀምሜ አመጣላችኋለሁ። ቤተሰቦቼ ጠብቁ፣ በቅርብ ጊዜ ጠብቁ ይሄንን ፕራንክ ማለት ነው። ዛሬ ስለተገናኘን ደስ ብሎኛል። ቤተሰቦቼ ያው በፕራንክ ነው ብዙ ጊዜ ብሩክ ይታወቁና እንግዲህ ፋሚሊዎች እኔ እስከዛሬ መጥቶ ሲሰራ አላየሁም። በጣም ሁሉም የሚያዝናና ቪዲዮዎች ምናምን ነገር ነው ወደ እናንተ የሚለቀውና ስለዚህ እናንተ ደግሞ የሚያዝናና ነገር ነው የሚያስፈልጋችሁ። ከስራ ከምን ደክማችሁ ስትገቡ ቤት ቪዲዮ ስታዩ የሚያዝናናችሁ ነገር ነው የሚያስፈልገውና ብሩክ ደግሞ ጀስት ፈታ እንዳውም ቻናሉን ጀስት ፈታ ነበር ማለት የነበረበትና በብሩክ ቤት እየመጣችሁ ዘና ፈታ በሉ፣ ተዝናኑ፣ ፈታ ነው የምትሉት። እንግዲህ ብሩክ ከልብ አመሰግናለሁ። እኔንም እዚህ ጠርተህ እንዳገኘ ስላደረከኝም እያንዳንዱ ነገር ጠንቅቄ አውቃለሁኝ። ከዛም በፊት እኔም ልታገኘኝ እንደፈለግህ አውቃለሁ። ያን ዩቲዩብም እኛ ነበርን ለብሩክ መክፈት የነበረብን ማለት ነው። ግን ባለመመቻቸት ጉዳይ ነው። እኛ አዲስ አበባ ነን ያለው፣ እሱ ደግሞ ብሩክ ደግሞ እዚህ ብታየና ያለውና ነገሮች ስላልተመቻቸ ነው ከዛሬም ድረስ ለሱ ቪዲዮ ያልሰራሁለት ማለት ነውና ከዚህ በኋላ እግዚአብሔር ቢፈቅድና ነው እንሰራለን አብረን። ያው ብዙ ነገር በምን ነው የሚገናኘውና እኔ ደግሞ ከወጣሁኝ በኋላ ብዙም ለመገናኘት ምቹ ታይም አላገኘሁኝ ነበርና ለዛ ነው የጠፋሁባችሁ ቤተሰቦቼ። ስለዚህ የብሩክን ቻናል እንዳውም ከዚህ በላይ ይገባዋል፣ ከ50,000 በላይ ሰብስክራይብ ይገባዋል። ትልቅ ደረጃ ደርሶ ማየት እፈልጋለሁ። ለምን እኛ ታናሹ ነን፣ የኛ ታላቅ ሆኖ ከኛ በላይ ነው እንጂ መሆን ያለበት ከኛ በታች መሆን የለበትምና ሁላችሁም ይሄን ቪዲዮ የምታዩ ሰዎች እኔን የምትወዱ የምሬን ነው እግዚአብሔርን ከልቤ ነው የምነግራችሁ። በጣም የዋህ ሰው ነው። አንዳንድ ጊዜ ሰው ልጅ አብራችሁ ስታድጉ፣ አብራችሁ ስትበሉ፣ አብራችሁ ስትጠጡ ብዙ ነገሮችን ታያላችሁና ለኔ በጣም የዋህ ልጅ ነው ብሩክ ማለት ነው። ለሰው የሚሞት ለራሱ ሳይሆን ለሰውም የሚሞት ሰው ነው። ያኔ እኛ ኢቭን የትናንሽ ጥፋቶች እንኳን ስናጠፋ እንደ አባት እንደ ታላቅ ወንድም ብዙ ነገሮች ሲያደርግልን የነበረ ሰው ነውና ሲመክረን የነበረ ሰው ነው። እናስቸግረውም ነበረ። ግን ደግሞ በቃ እንደዛም ሆኖ ለኛ ግን ብዙ ነገሮችን አድርጎልናል እና ዛሬ ላይ ደግሞ እኛ የሱን ውለታ በምንም ልንከፍለው አንችልም። ለብሩክ እኛ አሁን ገንዘብ ምናምን ነገር ልንሰጠው አንችልም። ለምን እየሰራ ስለሆነ ወጣትም ስለሆነ ራሱን በራሱ ማሳደግ ስለሚችል እኛ የሚጠበቅብን ምንድነው? እሱን ማገዝ፣ ቪዲዮዎችን ሼር ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ ነው ከኛ የሚጠበቀው ማለትና ለሱ ይሄ ከምንም በላይ ነውና እኛ ደግሞ ይሄንን ስናደርግ እናንተ ደግሞ ልክ እንዳልኳችሁ እሱን ቪዲዮ እያያችሁ ሰብስክራይብ ያደርጋችሁ ላይክ እያደረጋችሁ እንድታግዙት በአክብሮት እጠይቃለሁኝ ማለት ነው። ፋሚሊዎቼ በጣም ከልብ አመሰግናለሁ፣ ወዳችኋለሁ። ደስ ብሎኛል ዛሬ በቡራኔ ስለመጣሁ የምር በጣም ደስ ብሎኛል። አብሪሽን ስላገኘው ያጎቴ ልጅን ስላገኘው ወንድማማቾች ነን። ያው ያጎት ልጅ ማለት ወንድማማቾች ነን። እንግዲህ ያው ብዙ ነገር ብሏቸዋል አብሪሽ። በዚህ አጋጣሚ ቴንኪው አክብረኝ ስለመጣ በጣም አመሰግናለሁ። ያጎቴ ልጅ ቴንኪው፣ ክበርልኝ። ልጅህን የሚያሳድግልህ አሜን አሜን። አልጠየቀኝም ስለልጅ ያላወራኝ እና ስለቀደምኩ ነበረ ያሳድግልህ። አይ ምን መሰለህ
ልጅ በልጅነት ነው አንቺ ያየሽው ልጅ በልጅነት ስላየ ያሳድግልህ ነው ልልህ የምችለው ትልቅ ሰው ብትሆን ያው የተለያየ ነገር ላደርግልህ ይችል ነበር ያው እንደ አባቶቻችን ማለት ነው ግን ያው እንደ ወጣት ነን እግዚአብሔር ልጁን ያሳድግለት ከፍ ያድርግለት አሜን ከዚህ በላይ እመኝልሻለሁ ወንድሜ ትልቅ ደረጃ ላይ ትደርሳለህ እኛም እንደርሳለን እግዚአብሔር ያኑረን ብዙ ነው ያለና እንግዲህ ኢትዮጵያ ትቅደም ወደፊት እንወዳቸዋለን መልካም ጊዜ ይሆንላችሁ